አቃቤት ናቸው ቤተክርስቲያን እና የሆነ እቃ ጎድጓዳ ያለ እቃ አድርገው እርዳታ ይቀበላሉ። የሚቀበሉት አንድ ሳምንት ሙዝ በዘይት የተጠበሰ በጣም ይጣፍጥ፣ አንዳንዴ ደግሞ ቅንጬ አጃ ይሰጣቸዋል። እና እሳቸው ብዙ ስለሆነ ወደ 5 ኪሎ 2 ኪሎ 5 ኪሎ ይሆናል፣ ብቻ ብዙ ነው ይሰጡን። አንተ ሻምተን በፍቅር ወላለ። ታዲያ አንድ ቀን በጠዋት ቤተክርስቲያን እየሄድኩኝ እዛው መቃብር ቤት ነው የምናድረው። እዛው ቤተክርስቲያን ሲሄድ እማያን እንጀራ የሚያመጡበትን እቃ የሆነ ይዘው ወደ ሽንት ቤት ሲሄዱ አስባቸው። ሽንት ቤት ከዛ ምን ሊያደርጉ ነው? የሆነ ነገር አፍሰው ተመለሱ። በቃ ሴትዮዋ ሽንታቸውን ይሸኑበታል ማለት ነው አልኩና ለምሳሌ እንደባዞ ቀን እንደ እንትን ማለት ነው። ከዛ ጓደኞቼን ነገርኳቸው። ያምን የሚያመጡልን እቃ ሽንት ሲደፉበት አየሁ ያልኳቸው። በፍጹም አይሆንም አሉ። እንገድልሃለን ብሎ እንደማነቁኝ እንዲህ አንቀው ይዞኝ ወደ ሴትዮዋ እማሆይ አለ አንዱ። ቤት ይህን እቃ ሽንት ትሸኙበታል፣ ሽንቶን ይሸኑበታል ለሊት አለ። ታዲያ አለቀልቀው የለ እንዲህ ምን አንሳችኋል? ለቅለቅ አድርጌ